ሂጃብሽ ውበትሽ ነው፣ የእስልምና መገለጫሽ ነው። ሂጃብ ላይ እንዳትደራደር። አንድሽ ጸጉር የታየባት የጀነትን ሽታ ትርቃለች ከተባለ እንዴት አንቺ አጅነቢ ለሆነ ሰው ዛሬ ቲክቶኩ ሰው ሲያታልልሽ ፎሎው ሼር እናደርጋለን ሲሉሽ እንዳይሸውዱሽ። አንቺን ከመስመር እያስወጡሽ ነው። አንቺን ለጀሃነም እሳት እያንደራደሩሽ ነው። ስለዚህ ሂጃብሽን ጠብቂ፣ ከሚዲያ ራቂ። አላህ ዘንድ የምታገኙ ምንዳ ይሻላል። መን ተረከ ሊላሂ ሸይአን አወደሁ ላሁ ኸይረን ሚንሁ። ለአላህ ብሎ አንድን ነገር ነተ አላህ የተሻለ ይተካል። እህቴ ለአላህ ብለሽ ተው። ቲክቶክ ላይ የምትገላለጩ የምትጨፍሩ ለአላህ ብለሽ ተው። ወላሂ አላህ የተሻለ ያመጣልሻል። ኸይር ነገር አላህ ይወፍቅሻል። ኢነ ለዚነ ቃሉ ረቡና አላህ ثم استقاموا تتنزل عليهم الملائكة። እነዛ ጌታችን አላህ ነው ብሎ ቀጥ ያሉ ሲሞቱ መላእክቶች ይወርዱባቸዋል። አብሽሩ ይሏቸዋል። አላ ተኻፉ እንዳትፈሩ፣ የምትሄዱበት ሀገር ጀነት ነው። ዱንያ ላይ በለፋችሁት በሰራችሁ ስራ የተዘጋጀላችሁ ጀነት አለ፣ እዛ ነው። ወላ ተሕዘኑ፣ ለቤተሰቦቻችሁ፣ ለልጆቻችሁ፣ ለሚስቶቻችሁ፣ ለንብረቶቻችሁ አትዘኑ። ለነሱ አላህ ሌላ አላቸው። አላህ ወኪል አስቀምጦላቸዋል። አትዘኑ ይሏቸዋል። ወአብሽሩ ቢልጀነቲ ለቲ ኩንቱም ቱዓዱን። ያ የተስፋ ቃል ኪዳን ሲገባላችሁ በነበረው ጀነት አብሽሩ፣ ተበሰሩ፣ ለናንተ ጀነት አላችሁ ይሏቸዋል። ማንን? ረመዳን ተገዝቶ ሊሄዱ አይደለም። ረመዳንም አላህን ተገዝተው ከረመዳን በኋላም አላህን የተገዙ ማለት ነው። ስለዚህ ሀያታችን የተጻፈልን ስለማናቀው ዛሬ ነገ አቋርጣለሁ የሚቀጥለው ዓመት እገባለሁ፣ ቆይ የውሙ አረፋ ሲመጣ ላንበል። ሁሌ ዛሬ ነው የኛ ቀን። ነገ በማን እጅ ነው? በአላህ እጅ ነው። ትላንትና ያሳለፍናቸው ያጠፋናቸው አሉ፣ አልፈዋል። የወደፊቱ ገይብ ነው። ወለከ ሰዓተ አንተ ፊሃ፣ ያንተ ሰዓት ማለት አሁን ያለህባት ናት፣ ተጠቀምባት። ነገ አንበል፣ ነገ በአላህ እጅ ነው። ስለዚህ ረመዳን ላይ ኸይር ሰርተን ከሆነ አላህን አመስግነን እንቀጥል። መጥፎ ከሰራን ደግሞ ምናድርግ? ተውባ ውላ ያለ ተውባ እናድርግ። ያ ረቢ ላበላሸሁት ላጠፋሁት ነገር ጌታዬ ምህረት ለግሰኝ ብለን ወደ አላህ እንመለስ።